ኮንስታብል እስከ ዳር አስተያየቶች መቼም አይታል ሰው የሚሰጠው በደንብ አይቻለሁ ይሰጥ አይቻለሁ አንተ ደግሞ አለቃዋ ነህ የሰውን አስተያየት ስታይ ምንድነው ይሄ ነገር ማለት በሳቅ ነው የምታልፉት ወይስ አንዳንዴ ትበሳጫላችሁ አይ በናሽናል ቴሌቪዥን ያለ መሰለ ሶሻል ሚዲያ ኦፕን ነው ሁሉም ሰው የራሱ አስተያየት መስጠት ይችላል የሷ አካውንት ብዙ ኮሜንቶች እናያለን ወንጀል ሰርቻለሁ ሰርቶ ሆነ አናልፍም ያው ቀልድ እንደሆነ ግን ይገባናል የራሱ ሐሳብ የራሱ እንሰሆነ ያንን ግን ወንጀል ስሩ ወንጀል እናበረታታለን ወንጀልን ምን ጸየፍ ሰዎች ነን ያው እያለኮ ነው እንዴ ሰሪን እኮ የሚሉት ያው ወንጀል ሰርተው ሳይሆን እንደው አግብተንሽ በጋብቻ እንታሰር አይደስ አው እንግዲህ ፈጣሪ ሰጣት ውበት ነው በናቻ በጣም ቀልጣፋ ልጅ ነች ገና ወደኛ ሚዲያ ክፍል ከተቀላቀለች ቅርብ ጊዜ ነው በጣም ስራዎቹን ለመልመድ የምታደርገው ነገር በጣም አፕሪሺየት አደርጋለሁ ገና ታዳጊ ነች ብዙ ቦታ የሚደርስ ልጅ ነችና ስለዚህ እንታመሰግኝ ይፈልጋል ድሬዳዋ ፖሊስ በሶሻል ሚዲያ ትልቅ መነጋገሪያ ሆነች ኮንስታብል እስከ ዳር እንግዲህ አብታረጋት ምክንያቱም ላይዋ አሁን ሰው የሚያወራው ስለ ውበቷ ብቻ ነው ውስጧም ግን በጣም ቆንጆ ነው አስተሳሰቧ ለብዙ እንስቶች አሪያ ልትሆን ትችላለች የሚል ጥቆማ ደረሰኝና ጋበዝኳችሁ እናም እውነት ነው አይደለም ለስንብት የምትሉት ነገር ካለ ምክንያቱም ከድሬዳዋ ድረስ ነው የመጣችሁት ነገ ደግሞ ስራ መግባት አለባችሁ ስለዚህ ለስንብት የምትሉት ነገር ካለ ከሳጅን መሐመድ ልጀምር እኔ አንድ ስለ ድሬዳዋ ፖሊስ እናገርና ድሬዳዋ ፖሊስ ቅድም እንዳልኩ ህዝባዊ ፖሊስ ልክ ኢትዮጵያዊነት የሆነ ፖሊስ ነው ልክ ኢትዮጵያዊነት የሆነ ፖሊስ ደግሞ ኢትዮጵያዊነትን ያከብራል ኢትዮጵያዊነትን ይወዳል አሁን ለምሳሌ ቅድም ኮንስታብል እስከ ዳር እንዳለችው እኛ ፖሊስ ጣቢያ 11 ያከተማ አለን 4 የገጠር አለን በሁሉም ከተማዎች ላይ ጣቢያ ፖሊስ ጣቢያዎች ላይ ኢትዮጵያ ብሔራዊ መዝሙር ጧትና ማታ በክብር ይሰቀላል በክብር ወርዶ ወደ ማድሪያ ይገባል አሁን ለምሳሌ 12 ሰዓት ማታ ላይ ድሬዳዋ ጋራዎች ላይ ከወጣ ብሔራዊ መዝሙር ነው የሚሰማው ከሁሉም አካባቢ ህፃናቶች ጨምሮ ሰላም ተሰጥቶ ቆሞ ሰንደቃም ሲያወርዱታ ያለ ይሄ ደግሞ መነሻው ድሬዳዋ ፖሊስ ነው ድሬዳዋ ፖሊስ በተለይ ራሱን በተለይ ከወቅቱ ጋር ያዛመነ ጥሩ የሪፎርም ስራዎችን እያከናወነ ያለው ተቋም ነው ብዙ ሶፍትዌሮች አሉ በዚህ አጋጣሚ ወደ 6 የሆኑ ሶፍትዌሮች ከዚህ ውስጥ ሁለት ጠቅሼ ከሰዓትም እንዳላሻማ ለምሳሌ አንዱ ድሬ እንግዳ ነው ቅድም ያነሳችሁ ነው ከዛ ውጪ ደግሞ አንዱ የጦር መሳሪያ ፍቃድ የምንቆጣጠርበት መንገድ አለ ህገወጥ የጦር መሳሪያ ያዙ ሰዎች የምንታደኑበት ነው እሺ ብቸኛ ነው ድሬዳዋ ብቻ ነው የሚገኘው ዋው እና ላሳይ አሁን ይሄንን የያዘ ሰው አሁን ለምሳሌ አንተ ድሬዳዋ ላይ ሆነ የጦር መሳሪያ ፍቃድ ካለክ የትም ቦታ ስትሄድ እስካን ይደረጋል ሙሉ መረጃ ይወጣል እስካን ተጣርጓል ለምሳሌ ስለኔ ሙሉ መረጃ ይሰጣል ከጀርባ ራሱ አለ ኤርፖርት ስትሄድ አሁን እንደ በፊቱ ደብዳቤ አጽፈ ምናምን አትሄድም ይሄን ብቻ ስትይዛለ አስረክበስ ትላለ ሲደረግ ዲጂታል ነው ይሄን እስካን ተጣርጎ ሙሉ መረጃ ይሰጣል ማለት ነው ይሄንን አሁን ተያዝ ምናልባት ይሄንን ጦር መሳሪያ ያዘው በዩቲዩብ ያልፍ እንኳን ለው ቤተሰቡ በዚህ መሰረት ምን እንደነበረ ያውቃል እና መሳሪያም ይወርሳል በደስ ይላል በጣም እና በጣም በዚህ ልክ ነው ስራዎቻችን እየሰራን ያለው እየዘመነን ነውና ድሬዳዋ ፖሊስ እውነቱን ለመናገር የመዘመኑ ምክንያት ቀደም ብለናል ህዝቡ የቱ ጋር ነው ያለው ህዝቡ የሚከተላቸውን የሚያያቸውን ፕላትፎርሞች በመጠቀምም የሚሰጠው ግልጋሎት ደህንነት ጥበቃ ሊሆን ይችላል ህዝቡን ከወንጀል መከላከል ሊሆን ይችላል እነሱ ስራዎች ላይ እየሰራ መሆኑን እያየነው ነው እርግጠኛ ነኝ ከድሬዳዋ ፖሊስ ብዙዎች ብዙ ነገር ይቀስማሉ ብዬ አስባለሁ ድሬ ነበርኩ ሰሞኑን አይቻለሁ እኔም በጣም ሰላማዊ ደስ የሚል ከተማ ሆኗል ያው ካይኔ ያውጣችሁ አሜን በጣም መስገናቸው